ሩካቤ ስጋ ወይም ግብረ ስጋ ፈጽሞ ቤተክርስቲያን መግባት ይቻላል የሚል ጥያቄ ደርሶኛል። ይህንን ጥያቄ ለመመለስ መጥቻለሁ። ውድ ልዑል እግዚአብሔር ልጆች ለሁሉም ሰው እንዲዳረስ አድርጉልኝ ማለት ነው። እንግዲህ ይህንን ጥያቄ የሚያነሱት ሰዎች ቤተክርስቲያናቸውን ለማክበር ስርዓተ ቤተክርስቲያናቸውን ለመጠበቅ ቆርጠው የተነሱ እንዲሆኑ ይታወቃል። ነገር ግን ሩካቤ ስጋ ፈጽሞ ቤተክርስቲያን መግባት ይቻላል ወይ ከተባለ ሩካቤ ስጋ ፈጽሞ ቤተክርስቲያን መግባት የሚቻለው በሶስተኛው ቀን ነው ማለት ነው። ከሶስት ቀን በፊት ወደ ቤተክርስቲያን መግባት አይቻልም። አንዳንድ ሰዎች እንደ ምክንያት የሚያነሱት በዕብራውያን 13:4 ላይ ያለውን ቃል ጋብቻ ክቡር ምኝታውም ንጹሕ ይሁን የሚለውን በሌላ አነጋገር ጋብቻ ክቡር ነው ምኝታውም ንጹሕ ነው እያሉ ይህንን ምክንያት በማድረግ ጋብቻ ንጹሕ ከሆነ ምንድን ነው ችግሩ የሚሉ ሰዎች አሉ። አንደኛው መፍትሄ የመጀመሪያው ነገር ምንድን ነው? ጋብቻ ምድራዊ ነው፣ ቤተክርስቲያን ደግሞ ሰማያዊት ናት ማለት ነው። በሰማይ ጋብቻ የለም። ስለዚህ በሰማይ ደግሞ የግብረ ስጋ ግንኙነት የለም ማለት ነው። ለምን? ወደ ቤተ ክርስቲያን የሚሄዱ ሰዎች ወደ ሰማያዊት ኢየሩሳሌም እየሄዱ ነው ማለት ነው። ወደ ቤተ ክርስቲያን የሚገቡ ሰዎች ወደ መንግስተ ሰማያት እየገቡ ነው ማለት ነው። ስለዚህ በመንግስተ ሰማያት የሴትና የወንድ ስራ ስለሌለ ወደ ቤተ ክርስቲያን ስንሄድም ደግሞ የሴትና የወንድ ስራ ፈጽመን መሄድ አንችልም። ይልቁኑ ምንድን ነው ማድረግ ያለብን? ከወንድና ከሴት ስራ ተለይተን ለ3 ቀናት ያህል ታቅበን ወደ ቤተ ክርስቲያን ሂደን ቅዱስ ስጋውንና ክቡር ደሙን እንቀበላለን ማለት ነው። ስለዚህ የግብረ ስጋ ግንኙነት ፈጽሞ 3 ቀን ሳይሞላው ቤተ ክርስቲያን ሂዶ መጸለይ የሚሆን መቁረብ አይቻልም። ነገር ግን በገረገራው በቤተ ክርስቲያኒቷ በሩጭ ሆኖ መጸለይ ይቻላል ማለት ነው። ለሁሉም ሰው እንዲዳረስ ሸር፣ ኮፒ፣ ሊንክ፣ ፎሎ አድርጉልኝ። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። እንግዲህ ሰሞኑን በሰው ሰራሽ ምክንያት ችግር ትንሽ ጠፋ ብዬ ሰንብቼ ነበር። አሁን መጥቻለሁ ማለት ነው። ያንን ችግር ለማስተካከል ነበር እስካሁን ወጣ ወረድ ስል የነበረው። አሁን መጥቻለሁ። ወደ አገልግሎታችን እንገባለን። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን።